ሰላም ሰላም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ማሳያችሁ የአዲስ አበባ ከተማ ስራና ክህሎት ስራ አጥ መመዝገቢያ ወይም የስራ እድል መመዝገቢያ ፔጅን እንዴት መመዝገብ እንደምትችሉ በስልክና በላፕቶፓችሁ እንዴት መመዝገብ እንደምትችሉ ነው ማሳያችሁ። ጉግል ክሮማችሁ ላይ ሄዳችሁ LMIS ብላችሁ ሰርች ስታደርጉ ይሄ ከርሰሯ እንደምታዩት ይሄን አይነት ፔጅ ይመጣል። እሱን ክሊክ ታደርጉታላችሁ። ክሊክ እንዳደረጋችሁት ይሄ ኢንተርፌስ ይመጣል። ይሄ ሲመጣላችሁ ሎጊን ትሉታላችሁ ማለት ነው። ሎጊን ካላችሁት በኋላ ይሄ ሲመጣላችሁ ማለት ነው። አዲስ ከሆናችሁ ከአሁን በፊት ተመዝግባችሁ የማታውቁ ከሆነ ሳይን አፕ ትሉታላችሁ። ከአሁን በፊት በስልካችሁ ተመዝግባችሁ ከነበረ ደግሞ ሳይን ኢን ትሉታላችሁ። ይህን ሳይን ኢን ካላችሁ ስትሉት ኮድ በስልካችሁ ይልካል። ነገር ግን አዲስ ከሆናችሁ ሳይን አፕ ለምሳሌ አሁን አዲስ ሰው መመዝገብ ከፈለገ ሳይን አፕ እንበለውና እንየው። ሳይን አፕ ብለን ስናየው እዚህ ላይ ስልካችን ፓስወርድ ምናምን እናስገባለን ማለት ነው። ይሄ አዲስ ለመመዝገብ ማለት ነው። አዲስ ለመመዝገብ ከአሁን በፊት ተመዝግበን ከነበር ግን ምን እናደርገዋለን? LMS ሄደን ሎጊን ካልን በኋላ እዚህ ላይ ሳይን ኢን እንላታለን። ሳይን ኢን ስንለው ዋን ታይምስ ፓስወርድ ኦር OTP የሚባል ኮድ በስልካችን ይልክልናል። በስልካችን ይሄ እንደተላከልን ምንድነው የምናደርገው? ወደ ባዮሜትሪክ ፔጅ የሚባል አለ። ባዮሜትሪክ LMS የሚባል አለ። አሁን ጉግል ሰርቻችሁ ላይ ሄዳችሁ ባዮሜትሪክ LMS የሚል ሰርች ታደርጋላችሁ። ከዛ በኋላ ምንድነው የሚመጣው? መጀመሪያ ላይ የመጣላችሁ ሰርች ታደርጉታላችሁ፣ ክሊክ ታደርጋላችሁ። ይሄ ይመጣል። እዛ ላይ ስለተመዘገብን ምንድነው የምናደርገው? ሎጊን እንለዋለን ማለት ነው። እዚህ ላይ ሎጊን አለው። ሎጊን ስንለው ይሄ ይመጣል። ኮንፊርሜሽን ነምበር ያቺ በስልካችን የተላከችልን ነው፣ ወይም OTP ዋን ታይም ፓስወርድ የምትባለው ማለት ነው። እሷን ፔስት እናደርጋታለን ማለት ነው። እሷን ፔስት ካደረግን በኋላ ሰርች እናደርገዋለን። ሰርች ስናደርገው ይሄ ይመጣል። ተመዝጋቢው እና ባዮሜትሪክ የሚል ይመጣል። እኛ ምንድን እናደርጋለን? ባዮሜትሪክ የምትለውን ሰርች እናደርጋለን። ባዮሜትሪክ የምትለውን ሰርች ስናደርግ ይሄ ኢንተርፌስ ይከፍትልናል ማለት ነው። ይሄ ኢንተርፌስ ሲከፍትልን ምንድነው የምናደርገው? ስራ ከመጀመራችን በፊት እነዚህን ከመስራታችን በፊት እዚህ ታች የአሻራ ምልክት ወይም LMS ባዮሜትሪክ የምትላለች ሌፍት ክሊክ እንለዋለን፣ ወይም ታስክ ባሯ ላይ ያለችው ማለት ነው። ከዛ በኋላ ይሄን የስ እንለዋለን። ይሄን የስ እንዳለ ምንድነው የምናደርገው? ሂድን አይከን የምትላለች እዚህ ታስክ ባሯ ላይ እሷን ራይት ክሊክ አደርጋለሁ። ራይት ክሊክ እንዳደረኩ ሰርቨሩን አክቲቭ አደርገዋለሁ። አክቲቭ ከዛ አሁንም ሌፍት ክሊክ አሁን ይሄ ሰርቨሩ እየሰራልኝ ነው። መጀመሪያ ፊንገር ፕሪንቱን አክቲቭ አድርግልኝ አልኩት። ፊንገር ፕሪንቱን አክቲቭ አደረገልኝ። ቀጥዬ ደግሞ የአይኑን አክቲቭ አድርግልኝ አልኩት። ቀጥዬ ደግሞ የፌሱን አድርግልኝ አልኩት። ዘን እነዚህ አክቲቭ ይሆኑልኛል ማለት ነው። አሁን እየሰራልኝ ባዮሜትሪክ ስታተስ ብሎ እቺ አረንጓዴ ከበራች ትክክል እየሰራልኝ ነው ማለት ነው። ከዛ በኋላ ምንድነው ማድረገው? ወደ ፌስ ካሜራ ሄዳለሁ። ፌስ ካሜራ ስሄድ እቺን ኦኬ ላዋለሁ ማለት ነው። ከዛ እንደዚህ ይከፍትልኛል። ምን አደርጋለሁ? ስታርት ለዋለሁ። ስታርት ስለው ይሄ ይመጣልኛል ማለት ነው። ይሄ ሲመጣልኝ እዚህ ላይ አሁን ስራ አጡ ፌስ እዚህ አረንጓዴው በተከበበው ውስጥ ይሆንልኛል ማለት ነው። ዘንድ ካፕቸር አደርጋለሁ። ሌፍቱንም ሌፍት ራይቱንም ራይት እንደዚህ ራሱ እያቀያየረ ይሰጠኛል። ይሄን ይጨርሳለሁ። ከዛ ወደ ነው የምሄደው? ወደ አይሪስ ስካኒንግ ማለት ነው። አይሪስ ስካኒንግ ካደረግን በኋላ ምንድነው ፊንገር ፕሪንት ፊንገሩን አራት ጣቱን እያቀያየረ አንዴ ግራውን አንዴ ቀኙን
ካረገ በኋላ መጨረሻ ላይ ሁለቱን ተንብ ወይም አውራ ጣቱን ያደርግና ይጨርሳል ማለት ነው። ይህን ካረኩ በኋላ ይህን ከጨረስኩ በኋላ ምንድነው ፊኒሽድ ይላል። ፊኒሽድ ካለ በኋላ ወደ ስራ አጡ ስልክ ባለ 8 አሃዝ ለወንድ ከሆነ ኢኤም ለሴት ከሆነ ኢኤፍ ብሎ በስልኩ ቴክስት ይገባለታል። ቴክስት ከገባለት በኋላ ምንድነው የምናደርገው? ስራ አጡ ቴክስቱን ይዞ ሲመጣኛ ምንድነው የምናደርገው? አቦል የሚባል ፔጅ አለ። እሱ ላይ እንገባና ሰርች እናደርገዋለን። እሱን ሰርች ስናደርግ ምንድነው ሲስተሞቻችን የሚል ሰርቪስ አለ። እሱን ሄደን ምንድን እንመርጣለን? ጆብ ማኔጅመንት ሲስተም እንመርጣለን ማለት ነው። ከዛችን ከመረጥን በኋላ ምን ይመጣልናል? ይሄ ዳሽቦርድ ይመጣልኛል። ይሄ ዳሽቦርድ ሲመጣልኝ እነዚህ ዳሽቦርዶች አሉ። ስራ ፈላጊ መመዝገብ፣ ስራ እድል መመዝገብ፣ ስራ ፈላጊ ዳሽቦርድ፣ ስራ እድል ዳሽቦርድ፣ የተመዘገበ ስራ ፈላጊ ዝርዝር፣ ስራ ያላገኙ ስራ ፈላጊዎች፣ የተፈጠረ ስራ እድል ዝርዝር እነዚህ አሉ። ከዛ እኔ መስራት የምፈልገው ስራ ፈላጊ መመዝገብ ከሆነ ምን አደርጋለሁ? እዚህ ላይ የቀበሌ መታወቂያውን እቺን በዚህ መልኩ በሚመጣው ማለት ነው በዚህ መፈለግ እችላለሁ። ወይም ደግሞ በስልኩ የተላከለትን ኮድ ለወንድ ከሆነ ኤኤም ብሎ ባለ 8 አሃዝ ለሴት ከሆነ ደግሞ ኤኤፍ ብሎ ባለ 8 አሃዝ የተላከውን እዚህ ላይ ሰርች አደርጋለሁ። ተመዝግቦ ከሆነ ይሄ በዚህ መታወቂያ ስራ አጥ ተመዝግቧል፣ ስራ ፈላጊ ተመዝግቧል ይለኛል። ያልተመዘገበ ከሆነ ደግሞ እነዚህ ኢንፎርሜሽን እሞላለሁ። ለምሳሌ ይሄን እሞላለሁ ማለት ነው። እነዚህን እሞላለሁ፣ ይሄን እሞላለሁ፣ ይሄን እሞላለሁ። ይሄን ከጨረስኩ በኋላ ስራ አጡን እንዳለው የስራ ልምድ እንዳለው 0 ከሆነም 0 እንደዚህ እሞላለሁ። 00 ማለት እችላለሁ። ማርሻል ስታተስ ወይም ያገባ ያላገባ የሚለውንም ይሄን እመርጣለሁ። ከዛ ይሄ እንዳለ መረጃው ከወሳኝ ኩነት ጋር ሊንክ የተደረገ ስለሆነ ያለውን መረጃ በሙሉ ያመጣልኛል። ቀጠናውን እሞላለሁ፣ ብሎኩን እሞላለሁ፣ ይሄ ያሉትን ቤት ቁጥር እሞላለሁ፣ ስልክ ያሉ ሌሎችን ከወሳኝ ኩነት ጋር ኮኔክት ያደረገ ስለሆነ እሱ ያመጣልኛል። መጨረሻ ላይ እኔ መዝገባውን አስገባ ወይም መዝግብልኝ እለዋለሁ ማለት ነው። ከዛ ይሄን ከጨረስኩ በኋላ ስራ እድል መመዝገብ ፈለኩ። ሌላ ደግሞ ስራ እድል መመዝገብ ፈለኩ። ስራ እድል መመዝገብ ስፈልግ አሁን እዚህ ላይ ኢኤፍ ወይም ኢኤም ብሎ ለስራ አጡ የተላከውን ባለ 8 አሃዝ አስገባለሁ እዚህ ላይ። ለምሳሌ ይሄን አስገባሁ። ወይም ደግሞ በመታወቂያው ስራ አጡ መታወቂያ። ከዛ ምንድነው እነዚህን እመርጣለሁ ማለት ነው። ስራ እድል መመዝገብ፣ ስራ እድል ተፈጥሮለታል ማለት ነው እዚህ ላይ ማለት ነው። ስራ እድል ተፈጥሮለታል ማለት ነው። እነዚህንም እንደየሁኔታው እኛ መጠቀም ስራ ፈላጊ ዳሽቦርድ፣ ስራ ፈላጊዎች ዳሽቦርድ፣ ስራ እድል ዳሽቦርድ፣ የተመዘገቡትን እንደዚህ ያን መዘርዘር እንችላለን። ስለዚህ በጣም ቀላል ነው፣ መሞከር ነው። ስለዚህ እናንተም በስልካችሁ ወይም በላፕቶፓችሁ ተመዝግባችሁ በስልካችሁ የሚላክላችሁን ኦቲፒ ወይም ዋን ታይምስ ፓስወርድ የምትለውን በመያዝ ወደ ወረዳ ስራና ክህሎት ጽሕፈት ቤት በመሄድ የስራ ፈላጊ መመዝገብ ወይም የስራ እድል መመዝገብ ትችላላችሁ። ዛሬ የነበረን ቆይታ ይህን ይመስላል። አመሰግናለሁ።